ምዕራፍ 6 ወንዶች እንደ ተለጣጭ ጎማ ናቸው። ወንዶች ከሴቶች ጋር ያላቸውን ግንኙነት በሚመለከት እንደ ተለጣጭ ጎማ ልንመለከታቸው እንችላለን። ምክንያቱም የወንዶች ከሴቶች ጋር ያላቸውን የፍቅር ትስስር ሶስት ዋና ዋና ሂደቶችን ስለሚከተል ነው። መቅረብ፣ መራቅ፣ ከዚያም ተመልሶ መቅረብ። ሴቶች በፍቅር ህይወታቸው ውስጥ አስገራሚውና አስደንጋጭ የሚሆንባቸው እውነት አለ። ይህም አንድ ወንድ አንዲትን ሴት በጣም አፍቅሯትም ቢሆን ለተወሰነ ጊዜ የመራቅ አዝማሚያ የሚኖረው መሆኑ ነው። ይህ አዝማሚያ በውሳኔ ወይም በምርጫ የሚከሰት ሳይሆን ሁሉም ወንዶች የሚጋሩት የመንፈሳዊ ክህሎት ነው። ቢሆንም የማንም ስህተት ሳይሆን እንደ ተፈጥሮ ዑደት ተደርጎ ሊወሰድ ይገባዋል። አንድ ሴት ከወንድ ጓደኛዋ የምትርቅበት ብዙ ምክንያቶች አሉ። ለምሳሌ ስሜቷን ስለማይረዳላት፣ አመኔታ ስታጣ፣ ከዛ በፊት ተጎድታ ሌላ መጎዳት ስትፈራ ወይም ስህተት ሰርቶ ሲያስቀይማት ሊሆን ይችላል። ወንዶችን ለመራቅ የሚያበቋቸው ምክንያቶች ግን በአብዛኛው ከዚህ የተለዩ ናቸው። በመሆኑም ሴቶች ወንዶች ለተወሰነ ጊዜ የመራቅ አዝማሚያ በተሳሳተ መልኩ ይገነዘቡታል። ወንዶች ከላይ በተጠቀሱት ምክንያቶች ሊርቁ ቢችሉም ከዚያ ውጪ ሴቷ ምንም ጥፋት ሳትሰራም ሊርቁ ይችላሉ። ወንዱ ሴቷን ሊያፈቅራትና ሊያምናት ይችላል። በድንገት ግን ሊርቃት ደግሞ ይችላል። ልክ እንደ ተለጣጭ ጎማ ራሱን ካራቀ በኋላ በራሱ ጊዜ መመለስ ባህሪ አለው። ወንዶች የሚርቁት የነፃነት ፍላጎታቸውን ለማሟላት ነው። ነፃነታቸውን በሚፈልጉበት ጊዜ በጣም መምጠቅና አቻ መሆንን ይመርጣሉ። በመራቃቸውም ፍቅርና ትስስር ይናፍቃቸዋል። በመሆኑም ተመልሰው ወደ ትስስርና ፍቅር ከመመለሳቸውን በተጨማሪ ብዙ ጊዜ ሲመለሱ የሚፈጥሩት የትስስር መጠን ከቀድሞ የበለጠ ይሆናል። በትክክል ከተገነዘብነው ይህ አስገራሚ የትስስር ግንኙነት ለማጠናከር ይረዳል። ይሁን እንጂ ብዙ ጊዜ በተሳሳተ መንገድ ስለምንረዳው ያልተፈለጉ ችግሮች ሊፈጠሩ ይችላሉ። ወንዶች እንዴት በድንገት ሊርቁ ይችላሉ? አንድ ወንድ እሱነቱን ለማግኘት የመራቅ ዕድሉን ካላገኘ ተመልሶ የመቅረብ ጠንካራ ስሜቱን ሊያጣ ይችላል። ዋናው ሴቶች መገንዘብ ያለባቸው ነጥብ ወንዶች ለመራቅ በሚፈልጉበት ጊዜ የሚከተሏቸውና መራቃቸውን የማይፈቅዱላቸው ከሆነ ሁሌም ለመራቅ ከመሞከር ወደ ኋላ እንደማይሉ ነው። ምክንያቱም የፍቅር ጥማትን ለመረዳት ዕድሉን ስለማያገኙ ነው። አንድ ወንድ መራቅ የሚችለውን ያህል ሁሉ ከራቀ በኋላ በከፍተኛ የፍቅር ኃይልና ጥማት ወደ ነበረበት ይመለሳል። ለፍቅረኛው ይጨነቅ የማይመስለው ሰው አሁን ተመልሶ ሲመጣ ያለሷ መኖር እንደማይችል ይሰማዋል። ይህ ግን ለሴቶች አስገራሚም አስደንጋጭም ይሆናል። ምክንያቱም ለሴቶች ከተራራቁ በኋላ ለመቅረብ የመለማመጃና የማለሳለሻ ጊዜ ስለሚያስፈልግ ነው። ሴቷ በዚህ በኩል ወንዶች እንደሚለዩ ካልተረዳች የወንዱን ድንገተኛ የመቅረብ ፍላጎት ማመን ካለመቻሏን በተጨማሪ ልትገፋው ትችላለች። ወንዶችም ይህን ልዩነት በመገንዘብ አንድ ወንድ ከራቀ በኋላ ተመልሶ ሲመጣ ሴቷ ሙሉ በሙሉ ራሷን አዘጋጅታ ከመቀበሏ በፊት ጊዜና ውይይት እንደምትፈልግ መረዳት አለባቸው። ወንዱ ይህን ሁኔታ ካልተረዳ ግን ትዕግስት ከማጣቱም በላይ የመገፋት ስሜት ሊያድርበት ይችላል። ወንዶች ለምን ይርቃሉ? ወንዶች የነፃነትና የኃያልነት ስሜታቸው ማወቅና ማሳየት የሚፈልጉት የመቅረብና የመተሳሰር ፍላጎት ካሟሉ በኋላ ነው። ከዚያ ወዲያ ይርቃሉ። ሴቷ መጎዳት ትጀምራለች። ይህም ለሷ ድንገተኛ አደጋ ይሆናል። ሴቶች በአብዛኛው የማያውቁት እውነት ወንዶች ከራቁና የነፃነት ፍላጎታቸውን ካሟሉ በኋላ ተመልሰው ወደ ትስስሩ የሚመጡ መሆኑ ነው። አንድ ወንድ በተፈጥሮ ነፃነትና ትስስርን የማፈራረቅ ዝንባሌ ያለው። ሴቶች ለምን ይጎዳሉ? ወንዶች ከፈጠሩት ትስስር በሚርቁበት ጊዜ ሴቶች ከፍተኛ ጉዳትና ድንጋጤ ሊያጋጥማቸው ይችላል። ይህም ስህተት ሰርተናል ብለው ከማሰባቸው የተነሳ ነው። በመሆኑም እንደገና የመቅረቡን ኃላፊነት ለሷ የተወው ስለሚመስላት ትከተለዋለች፣ ትቀርበዋለች። ተመልሶ ላይመጣ እንደሚችልም ታስባለች። በመሆኑም ሴቶች ወንዶችና መራቅ የተሳሰሩ አንድ አካል መሆናቸውን አይረዱም። ችግሩ ምን እንደሆነ ሲጠይቁም ብዙ ጊዜ ግልጽ መልስ ስለማይሰጧቸው መራቅን ይመርጣሉ። ይህን የትስስር ዑደት ጠንቅቀው ያልተረዱ ሰዎች ፍቅራቸውን እምነት ማጣት ይጀምራል። ሴቶች ወንዶችን በተሳሳተ መልኩ ይገነዘቧቸዋል። ሴቶች ወንዶችን የተለጣጭ ጎማ አምሳልነት ካልተረዱ ወንዶችን በተሳሳተ መልኩ መረዳታቸው የማይቀር ይሆናል። ዋናው ያለመግባባት ሁኔታ የሚከሰተው ሴቷ እንነጋገርበት ስትል ወንዱ ራሱን በስሜት ማራቅ ሲጀምር ነው። እሷ መቅረብና በግልጽ ለመወያየት ስትፈልግ እሱ መራቅና መሸሽ ይጀምራል። በመሆኑም እሱን ላለማነጋገር ብሎም ለፍቅር እንደማይፈልጋት ማሰብ ትጀምራለች። ወንዶች በተለጣጭ ጎማ ይመሰላሉ። በዚህ ሁኔታ ወንዶች በጣም እንደሚያፈቅሩ፣ እንደሚያከብሩ፣ እንደሚጠነቀቁ ሆኖም ግን በድንገት ሊርቁ እንደሚችሉ የሚያመለክት ነው። በሚርቁበት ጊዜ ማነጋገር ስላልፈለጉ ሳይሆን ብቻቸውን መሆን የሚፈልጉበትና ከራሳቸው ጋር መሆን የሚያስደስታቸው ጊዜ ስለሆነ
በተጨማሪም ለሌላ ሰው ኃላፊ የማይሆኑበት ጊዜ ስለሚያስፈልጋቸው ነው። ከዚህ ፍላጎት መርካት በኋላ ሲመለሱ ለመነጋገርም ለፍቅርም ለትስስርም ዝግጁ ይሆናሉ። አንድ ሰው ከሌላ ጋር በሚጣመርበት ወቅት በተወሰነ መልኩም ቢሆን ራሱን ያጣል። የተጓዳኞች ስሜት፣ ፍላጎትና ችግር በማዳመጥና በመጨነቅ ብቻ ከግል ማንነቱ ጋር ያለውን ትስስር ዝምድና ሊያጣ ይችላል። መራቁ የራሱን ስብዕናና ማንነት ለመቃኘትና ለመመስረት ብሎም የነፃነት ፍላጎቱን ለማርካት ያስችለዋል። ሴቶች ሲቀርቡ ወንዶች ይርቃሉ። ለምን? ለብዙ ሴቶች አንድ ወንድ የመራቅ ዝንባሌ የሚያሳየው በጣም ሲቀርቡና የእንነጋገር ጥያቄ ሲያነሱ ነው። ይህም የሚፈጠረው በሁለት ምክንያቶች ነው። አንደኛ፣ ወንዱ በሚርቅበት ጊዜ ሴቷ ግንኙነታቸውን ለመያዝ በማሰብ በጣም ትቀርብና የእንነጋገርበት ጥያቄ ታነሳለች። በመሸሹ ሲገፋበትም ለእሷ ምንም እንደማያስብና እንደማይጨነቅ በውስጧ ማሰብ ትጀምራለች። ሁለተኛ፣ ሴቷ በጣም በግልጽነት እጅግ ጥልቅ ስሜቷን ማጋራት ስትጀምር ወንዱ መራቅ ይጀምራል። አንድ ወንድ ይህን ትስስር መቋቋም የሚችለው በመራቅ ሚዛኑን ለማስተካከል እስከሚወስንበት ጊዜ ድረስ ብቻ በመሆኑ ትዕግስት ያጣል። ሴቶች ብዙ ጊዜ የማይረዱት ነገር ወንዱ በሚቀርብበት ጊዜ የመራቅ ምክንያት ነው የሚሉት የተናገሩት ነገር ይኖራል። ሴቶች ብዙ ጊዜ የማይረዱት ነገር ወንዱ በሚርቅበት ጊዜ የመራቁ ምክንያት ነው የሚሉት የተናገሩት ነገር ይኖራል። ይሁን እንጂ ተመልሶ በሚመጣበት ወቅት ይህ ነገር በተመሳሳይ ስትናገር ለመራቁ ምክንያት አለመሆኑን ትረዳለች። ስለዚህ የምትናገረው ነገር ሳይሆን የምትናገርበት ወቅት ነው ሁኔታውን የሚወስነው። ከወንዶች ጋር ለመነጋገር ተመራጩ ጊዜ። አንድ ወንድ በሚርቅበት ወቅት ለመነጋገርም ሆነ ለመቅረብ ጊዜ አይመቸውም። እንዲርቅ መፍቀድ ጥሩ ነው። ሲያበቃ ተመልሶ ይመጣል። ከተወሰነ ጊዜ በኋላ ሲመለስ አፍቃሪ፣ ደጋፊ፣ ተጨናቂ ሆኖ ከመመለሱም በተጨማሪ ምንም ነገር እንዳልተፈጠረ አድርጎ መቅረብ ይጀምራል። ይህ ነው ለመነጋገር ተመራጩ ሰዓት። በዚህ ወርቃማ በሆነው ወንዶች ለመነጋገር ዝግጁ በሆኑ ጊዜ ሴቶች ውይይትን የማነሳሳትና የመጀመር ዝንባሌ አይታይባቸውም። ይህም በሶስት ምክንያቶች ይከሰታል። አንደኛ፣ ሴቷ ለመነጋገር ትፈራለች። ምክንያቱም ባለፈው ጊዜ ለመነጋገር ስትሞክር ስለሸሸ አሁንም ይህ ሁኔታ ሊደገም ይችላል ብላ ትሰጋለች። በመሆኑም ለምንም የማይጨነቅና የማያዳምጣት መስሎ ይሰማታል። ሁለተኛ፣ ሴቷ ወንዱን ብታነጋግረው የሚቆጣ ስለሚመስላት እሱ ለምን እንደተቆጣ በመግለጽ ውይይቱን እንዲጀምር ትጠብቃለች። ይሁን እንጂ እሱ በወቅቱ ስለነበረው የመቆጣት ስሜት መናገር አይፈልግም። ምክንያቱም መጀመሪያውኑም አልተቆጣምና። ሶስተኛ፣ ሴቷ ውይይት ስትጀምር ስለ ራሷ ስሜት ከመናገር ይልቅ ስለ ስሜቱ ትጠይቀዋለች። እሱም ዝምታን ስለሚመርጥ ከእሷ ጋር መነጋገር እንዳልፈለገ ግምት ያድርባታል። ወንዶች ለምን መነጋገር እንደማይፈልጉ እነዚህ የተሳሳቱ ግምቶች እስካሉ ድረስ ሴቶች መጎዳታቸው አይቀርም። ወንድ ለውይይት እንዲዘጋጅ ማድረግ እንዴት ይቻላል? ሴቷ የመነጋገር ወይም የመቅረብ ፍላጎት ሲኖራት ንግግሩን የመጀመር ኃላፊነትን መውሰድ ይገባታል። በመሆኑም ወንዱ ውይይቱን እንዲጀምር መጠበቅ የለባትም። ውይይቱን ለመጀመር ስትፈልግ ስሜቷን በቅድሚያ ለማጋራት የመጀመሪያ መሆን ይኖርባታል። ወንዱ የሚናገረው ነገር ጥቂት ቢሆንም እንኳን በማዳመጡ ብቻ ልታደንቀውና ልታመሰግነው ይገባል። ይህ ከሆነ በሂደት እሱም ስሜቱን ማካፈል ይጀምራል። ሴቶች ወንዶች ስሜታቸውን እንዲገልጹ ግፊት የሚያደርጉባቸው ዘዴዎች። ብዙ ጊዜ ስሜቷና ሐሳቧን የምታካፍል ሴት ወንዱ እንዲናገር የማድረግ ብቃት ይኖራታል። ይሁን እንጂ እሷ እንዲናገር የምትፈልግ መሆኑ ከተረዳ ዝምታን ሊመርጥ ይችላል። ይህ ከሆነ ደግሞ እሷን እንደማይወዳት ማሰብ ትጀምራለች። አንድን ሰው ባለመናገሩ ከገፋነውና ከተውነው የሚናገረው ነገር እንደሌለው ማረጋገጥ ይሆናል። አንድ ወንድ ልክ እንዳለ ተቀባይነትና ተወዳጅነት ማግኘት ይፈልጋል። ይህን ካገኘ ስሜቱን መግለጽና መናገር ይጀምራል። ውይይትን እንዴት ማነሳሳት ይቻላል? አንድ ሴት ወንዱ እንዲናገር ግፊት ባደረገች ቁጥር እሱም ላለመናገር የመሞከር ዝንባሌ ያሳያል። በቀጥታ ስሜቱን እንዲገልጽ መጠየቅ አደጋ ይኖረዋል። በተጨማሪም እንዴት አድርጌ ላነጋግረው ከሚለው ጥያቄ ይልቅ ጠቃሚው እንዴት አድርጌ ነው መቀራረብና መወያየትን እንዲሁም መተሳሰርን መፍጠር ያለብኝ የሚለው ነው። ለማዳመጡ ምስጋና፣ አድናቆትና ማበረታታት ከሌለ ወንዱ ፍላጎት እያጣ ሊሄድ ይችላል። ምክንያቱም ማዳመጡ በራሱ ጠቀሜታ ያለው መስሎ አይታየውምና። ወንዱ የመራቅ ዝንባሌ የሚያሳይ ከሆነ አንድ ወንድ በጣም ከመቅረብና ከመተሳሰር የመራቅ አዝማሚያ ሲያሳይ የሚከተሉት ዋና ዋና ባህሪያቶች ይታዩበታል። እነዚህም የጸባይ መለዋወጥ፣ በቀላሉ መቆጣት፣ መፍዘዝ እንዲሁም መነጫነጭና ስህተትን ያለመቀበል ናቸው። ቢርቁና ብቻቸውን ቢሆኑ ከፍተኛ ጸጸት ስለሚሰማቸው ብቻቸውን መሆን አይመርጡም። በመሆኑም ሁሉም ነገር ከጓደኞቻቸው ጋር መካፈል ያለባቸው ሆኖ ይሰማቸዋል። ነፃነት ስለመፈለግ የመራቅ ዝንባሌ ያለመኖሩ ከጠቀሜታው ይልቅ ጉዳቱ ያመዝናል። በመሆኑም
ወንዶች ብቻቸው የሚያሳልፉት ጊዜ መኖር ደግሞ የትብብር መጠን የማጠናከር ገንቢ አስተዋጽኦ ይኖረዋል። ሁለቱም ብቻቸውን የተለያዩ ቦታ አሳልፈው ተመልሰው ከቤት ሲገናኙ የመነፋፈቅ ስሜት ይኖራል። ይህ ፍቅርና ትስስርን ያጎለብታል። የትስስር ዑደት የሚያሰናክሉ መንገዶች። ሴቶች ባለማወቅ ይህን ተፈጥሯዊ የመሳሳብ ሂደት ሊያበላሹ ይችላሉ። ይህም በሁለት ምክንያቶች ሊከሰት ይችላል። የመጀመሪያው መንገድ ትንኮሳ ሲሆን፣ ሁለተኛው ቅጣት ሊሆን ይችላል። በአብዛኛው ጊዜ የሚታዩት ሴቶች ወንዶችን ከመራቅ የሚያሰናክሉባቸው መንገዶች የሚከተሉት ናቸው። አካላዊ። ወንዱ በሚርቅበት ጊዜ ሴቷ በአካል የሄደበት ቦታ ሁሉ ልትከታተለው ትችላለች። ሌሎች ነገሮችን ሁሉ በመተው ከሱ ጋር ብቻ በአካል የምትሆንበት ሁኔታ ሊፈጠር ይችላል። ስሜታዊ። ወንዱ በሚርቅበት ወቅት በስሜት ልትከተለው ትችላለች። ይህም የሚሆነው ለሱ ስትጨነቅ፣ ስሜቱን ለማስተካከል ስትጥር፣ ስታስብለት፣ ስታዝንለት፣ በአትኩሮት ስትመለከተው፣ ብቻውን የመሆን ፍላጎቱን ስትከለክለውና በጣም የመናፈቅ ሁኔታ ስታሳይ ነው። አእምሯዊ። ይህ የሚሆነው ለምሳሌ ጸጸት የሚፈጥሩ ጥያቄዎች ስታነሳበት፣ እንዴት እንደዚህ ትጎዳኛለህ? ምንድነው ችግርህ? እና የመሳሰሉትን። ሌላው ደግሞ ሴቷ ሙሉ በሙሉ ከስህተት ነፃ እንድትሆንለት የሚፈልገውን ሁሉ በመሆን እውነተኛ ስሜቷን ደብቃ የሚያስቆጡትን ነገሮች ከማድረግ በመቆጠብ ነው። በመሆኑም ለመራቅ በቂ ምክንያት ያጣል። ሁለተኛው ወንዶች እንዳይርቁ የሚያደርጉበት ስልት የቅጣት መንገዶችን በመከተል ነው። የሚከተሉት በአብዛኛው የሚታዩት የቅጣት ስልቶች ናቸው። አካላዊ። ከራቀበት ተመልሶ የመተሳሰር ፍላጎት ሲያሳይ እሷ ትገፋዋለች። እንዲነካትና በአካል እንዲቀርባት አትፈልግም። ልትመታው ወይም በአጠገቧ ያለን ዕቃ በመስበር እንዲቀርባት ያለመፈለጓን ልትገልጽለት ትችላለች። በዚህ መልኩ የተቀጡ ወንዶች የመራቅ ፍላጎታቸው ይሰናከላል። በመሆኑም ይህ የተፈጥሯዊ ዑደት ይበላሻል። እነዚህ ወንዶች ደግሞ የመራቅ ዝንባሌ አያሳዩም። ከራቁም ተመልሰው የመምጣት ፍላጎት አይኖራቸውም። ስሜታዊ። ወንዱ ተመልሶ ሲመጣ ሴቷ ደስተኛ ባለመሆኑ ትወቅሰዋለች። በመሆኑም ይቅርታን ትነፍገዋለች። እሷን ለማስደሰት ምንም ማድረግ አይችልም። በመሆኑም እሷን ማስደሰት እንደማይችል ያስብና ጥረቱ ያቆማል። አስተያየት፣ አነጋገር፣ የቃላት አመራረጥ፣ የድምፅ አወጣጥ ስሜትን ከመጉዳት አንጻር ከፍተኛ ሚና ይጫወታሉ። አእምሯዊ። ወንዱ ተመልሶ ሲመጣ ሴቷ ለመቀበልና ስሜቷን ለማጋራት አትፈቅድም ይሆናል። ቀዝቃዛ ከመሆን በተጨማሪ ባለመናገሩ፣ ውይይትን ባለማነሳሳቱ ልትወቅሰው ትችላለች። ለእሷ እንዲያስብላት፣ እንዲጨነቅላት ያላትን ፍላጎት ታጣለች። በመሆኑም የማዳመጥ ዕድል አትሰጠውም። አንድ ወንድ በመራቁ የተነሳ ከተቀጣ እንደገና ሲርቅ ፍቅር የሚያጣ ስለሚመስለው ይፈራል። ይህ የመገፋትና የመጠላት ስሜት ደግሞ ከሄደበትና ከተደበቀበት ዋሻ ተመልሶ እንዳይመጣ ያደርገዋል። የልጅነት ገጠመኛችን የትስስር ዑደትን ሊያሰናክል ይችላል። የአንድ ሰው ተፈጥሮ የትስስር ዑደት በልጅነት ገጠመኝ ሊወሰን ይችላል። ለምሳሌ አንድ ሕፃን አባቱ ከእናቱ በስሜት በመራቁ የተነሳ እናቱ ያንን ሁኔታ ያለመቀበሏና በስሜት መጎዳቷን ካስተዋለ እሱም ሲያድግ ከፍቅር ጓደኛው መራቅን እንደ እርግማን ሊቆጥረው ይችላል። እንደዚህ አይነት ወንዶች በተወሰነ መልኩ ቢሆን ወንድነታቸውን ስለሚያጡ ቀዝቃዛና ተለጣፊ የመሆን ዝንባሌ ይታይባቸዋል። በሌላ መልኩ ደግሞ በመራቃቸው የመገፋትና የመጠላት ገጠመኝ ያለባቸው ወንዶች ከራቁ በኋላ ተመልሰው ለመምጣት አይደፍሩም። ምክንያቱም የሚደረግላቸው አቀባበል መጥፎ እንደሚሆን ስለሚገምቱ ነው። በሳል ወንዶችና ሴቶች። ወንዶች በአብዛኛው በድንገት የመራቃቸውና ከዚያም ተመልሶ የመምጣቱ ሁኔታ ሴቶችን እንዴት ሊጎዳቸው እንደሚችል አያውቁም። ይህን ሁኔታ ከግምት በማስገባት በሳል ወንዶች ሴቶች በሚናገሩበት ጊዜ የማዳመጥን አስፈላጊነት ከግምት ያስገባሉ። በሚያዳምጡበት ጊዜ ለሴቷ እንደሚያስቡ፣ እንደሚጨነቁና በምትናገረው ነገር እንደተሳቡ ማሳየት መቻል አለባቸው። በሳል ወንዶች የተፈጥሮ ዑደቱ ውስጥ ሲገቡና መራቅ ሲጀምሩ እንደሚመለሱና በአጭር ጊዜ ውስጥ እንደሚስተካከሉ ማረጋገጥና ማስረዳት አለባቸው። ለምሳሌ ለጥቂት ጊዜ ብቻ ያንን ልሁንና ከዚያም በጣም ጥሩ ጊዜ አብረን እናሳልፋለን ሊል ይችላል። ወይም ሴቷ በምታወራበት ጊዜ የመራቅ አዝማሚያ ካሳየ ደግሞ በዚህ ነገር ላይ ትንሽ ላስብበትና ከዚያ በደንብ እንነጋገርበታለን በማለት ማስረዳት ይችላል። በሳል ሴት ውይይት ለመጀመር ስትፈልግ ወንዱ ውይይቱን እንዲያነሳሳ መጠበቅ የለባትም። በመጀመሪያ በትክክል እንደሚያዳምጣት ማረጋገጥ አለባት። ከዚያም ዝግጁነቱን ካረጋገጠች በኋላ ስሜቷን በግልጽ ታስረዳዋለች። ከሱ ከማዳመጥ ውጪ ምንም መጠበቅ የለባትም። ከዚያም ወንዱ ተቀባይነት እያገኘ ሲሄድ እሱም የራሱን ስሜት መግለጽ እንደሚጀምር ማመን አለባት። ይህች ሴት በትዕግስት በፍቅር በዚህ ብዙ ሴቶች ባልታደሉት ጥንካሬና ብቃት ትገፋበታለች። ምዕራፍ 7 ሴቶች ልክ እንደ ሞገድ ወይም ማዕበል ናቸው። ሴት ልክ እንደ ማዕበል ወይም ሞገድ ትመሰላለች። መፈቀር ሲሰማት ለራሷ ያላት ግምት ወይም አመለካከት እንደ ሞገድ ከፍና ዝቅ ይላል። ጥሩ ስሜት ወይም ደስታ ሲያድርባት የሞገዱ ከፍተኛ ነጥብ ላይ ትደርሳለች። ነገር ግን ድንገት ስሜቷ ተቀይሮ ሞገዱ ወደ ታች ያሽቆለቁላል። ይህ ማሽቆልቆል ጊዜያዊ ነው። ሞገዱ እታች ከደረሰ በኋላ ግን ድንገት ትለወጥና
ለራሷ ጥሩ ስሜት ይኖራታል። ሞገዷም እንደገና ወደ ላይ ማንሰራራት ይጀምራል። ሞገዷ ሲያንሰራራ ልትሰጠው የምትችለው የተትረፈረፈ ፍቅር እንዳላት ይሰማታል። ሲወርድ ወይም ሲያሽቆለቁል በፍቅር ሊሞላ የሚገባው የውስጥ ባዶነት ይሰማታል። ይህ ወደ ታች ማሽቆልቆል ስሜቷን የምታጸዳበት ጊዜ ነው። ስሜቷ በማንሰራራት ላይ ያለ የደበቀችው ወይም አለባብሳ ያለፈችው ቅር የሚያሰኝ ስሜት ከነበራት ሞገዷ በሚያሽቆለቁል ጊዜ ጎልቶ ይታያል። በዚህ የማሽቆልቆል ወቅት ስለ ችግሮች ወይም እንከኖች ማውራት፣ መደመጥና ግንዛቤ ትፈልጋለች። ባለቤቴ ቦኒ ይህንን ማሽቆልቆል ልክ ጭልም ወዳለ ጥልቅ ጉድጓድ የመግባት አይነት ነው ትላለች። አንዲት ሴት ወደ ጉድጓድ ስትገባ ወይም ስትወርድ ህሊናዋ እያወቀ ወደ ህሊና መሳት ጨለማና ወደ ተዘበራረቀ ስሜት ውስጥ እየሰመጠች ነው። ድንገተኛ የሆነ የስሜት መፈንቀልና መንስኤው የማይታወቅ የተዘበራረቀ ወይም የደበዘዘ ስሜት ሊያድርባት ይችላል። ተስፋ ቢስ የመሆን ስሜት ያድርባታል። ብቸኛና ረዳት አልባ ነኝ ብላ ታስባለች። የስሜት ሞገዷ አሽቆልቁሎ ታች ከደረሰ በኋላ ግን ፍቅርና እገዛ ካገኘች ወዲያውኑ ጥሩ ስሜት ማሳደር ትጀምራለች። ልክ እንደ ድንገተኛ የስሜት መውደቅ ወዲያው ስሜቷ አንሰራርቶ ፍቅር መስጠት ትጀምራለች። የአንድ ሴት ፍቅር የመስጠት ወይም የመቀበል ችሎታ በአጠቃላይ ለራሷ ያላት ስሜት ነጸብራቅ ነው። ለራሷ ጥሩ ስሜት በሌላት ጊዜ ለጓደኛዋ ወይም ለባለቤቷ ተስማሚና ተወዳጅ መሆን ይሳናታል። በማሽቆልቆል ላይ ስትሆን የተሰላቸችና ስሜታዊ ትሆናለች። ሞገዷ አሽቆልቁሎ ታች ሲነካ በቀላሉ የምትጎዳ ትሆናለች። እናም የበለጠ ፍቅር ያስፈልጋታል። በዚህ ጊዜ የሚያስፈልጋትን ማወቅ ለጓደኛዋ ወይም ለባለቤቷ በጣም ወሳኝ ነገር ነው። አለበለዚያ አላስፈላጊ ወይም ምክንያት አልባ ትዕዛዞች ወይም መጠይቆችን ሊያስተላልፍ ይችላል። አንድ ወንድ ሴትን ሲያፈቅር ሴቷ በፍቅር መድመቅና ምሉእ መሆን ትጀምራለች። አብዛኞቹ ወንዶች በየዋህነት ወይም ገራገርነት ይህንን ድምቀት እስከ መጨረሻ እንዲቆይ ይፈልጋሉ። ነገር ግን ፍቅሯ ሳይለወጥ እንዲቆይ መጠበቅ ልክ የአየር ሁኔታ እንዳይለዋወጥና ፀሐይም 24 ሰዓት ሁል ጊዜ ብርሃኗን እንድትሰጥ የመጠበቅ አይነት ነው። ህይወት ያለማቋረጥ ከሚከሰቱ ሁኔታዎች የተሞላች ነች። ቀንና ሌሊት፣ ሞቃትና ቀዝቃዛ፣ ክረምትና በጋ፣ ጸደይና በለግ፣ ደመናና ብርሃናማ። ልክ እንደዚሁ በግንኙነት ውስጥ ወንዶችና ሴቶች የራሳቸው የሆኑ የማያቋርጡ ጊዜያቸውን ጠብቀው የሚከሰቱ ሁኔታዎችና ዑደቶች አሏቸው። ወንዶች ገለል ይሉና መልሰው ይቀርባሉ። ሴቶች ደግሞ ራሳቸውንና ሌሎችን በማፍቀር ችሎታቸው ላይ ከፍና ዝቅ ይላሉ። ወንዱ የእሷ ድንገተኛ የስሜት ለውጥ መሰረቱ የእሱ ባህሪ ብቻ እንደሆነ አድርጎ ይገምታል። ደስተኛ በሆነች ጊዜ ክብርና መተማመንን ይወስዳል። ደስታ ሲርቃት ደግሞ ተጠያቂነት ይወስዳል። ነገሮችን እንዴት ጥሩ ማድረግ እንዳለበት ባለማወቁ የተነሳ በጣም ሊሰላች ይችላል። የሆነ ደቂቃ ላይ ደስተኛ ትሆናለች። እናም ጥሩ ነገር እየሰራሁ ነው ብሎ እምነት ይጥላል። በሚቀጥለው ደቂቃ ላይ ደግሞ ደስታ ይርቃታል። በጣም ይደነግጣል። ምክንያቱም እሱ ጥሩ እየሰራሁ ነው ብሎ ያስብ ነበርና። ለመጠገን አለመሞከር። ቢልና ሜሪ ለ6 ዓመታት በጋብቻ ቆይተዋል። ቢል ይህንን የሞገድ ለውጥ በሜሪ ላይ ተገንዝቧል። ነገር ግን ቀድሞ ግንዛቤው ስላልነበረው ለመጠገን ሞክሮ ነበር። ይህ አድራጎት ነገሮችን የባሰ አስከፊ ያደረጋቸው። የእሱ ሐሳብ ለመጠገን የታቀደ ቢሆንም እሱ ግን በእርግጥ ጥሩ ስሜት እንዳያድርባት እንቅፋት እየሆነ ነበር። አንዲት ሴት ወደ ጉድጓድ ለመግባት ጉዞ ላይ ከሆነች እሱ ለእሷ በጣም ተፈላጊ የሚሆንበት ጊዜ እንደሆነ ሊያውቅ ይገባል። እናም ይህ ሊቀረፍ ወይም ሊጠገን የሚችል ችግር ወይም እንከን አይደለም። ነገር ግን ይህ እሷን በማይለውጥ ፍቅር የመርጃ ዕድል ነው። ቢል የባለቤቴ ሜሪ ነገር ሊገባኝ አልቻለም። ለሳምንታት ያህል በጣም ድንቅ ሴት ትሆናለች። ፍቅሯን ለእኔና ለሌሎች በምንም ነገር በማይለወጥ መልኩ ትሰጠናለች። ከዚያ ደግሞ ድንገት ትለወጥና ለእያንዳንዱ ሰው በምታደርገው ነገር የተሰላቸችና እኔንም የምትቃወም ትሆናለች። የእሷ ደስታ ማጣት የእኔ ጥፋት አይደለም። ያንንም ገለጽኩላት። እናም ትልቅ ጸብ ውስጥ ገባን ብሎ ነበር። ልክ እንደ አብዛኞቹ ወንዶች ቢል ሚስቱን ከማሽቆልቆል ጎትቶ ለማውጣት የመሞከር ስህተት ፈጽሟል። ባለቤቱ በማሽቆልቆል ላይ ካለች ታች ሳትደርስ እንደማታንሰራራ አላወቀም ነበር። ባለቤቱ ሜሪ ስሜቷ መውደቅ ሲጀምር የመጀመሪያው ምልክቷ የስሜት መጎዳት ወይም መዳከም ነበር። በጥንቃቄ በፍቅርና በማጽናናት ይልቅ መሰማት እንደማይገባት ማብራሪያዎች በመስጠት ሊመልስላት ይሞክር ነበር። አንዲት ሴት ስሜቷ በማሽቆልቆል ላይ ያለ ለመስማት የማትፈልገው የመጨረሻው ነገር ማሽቆልቆል እንደማይገባት የሚነገራት ነው። እሷ የሚያስፈልጋት ስታሽቆልቁል አብሯት የሚሆን ስሜቷን ስታጋራው የሚያዳምጣትና እየገባችበት ላለው ሁኔታ ትኩረት የሚሰጥ ሰው ነው። የሴቷ የስሜት መጎዳት ምክንያት ለወንዱ ሙሉ ለሙሉ ግልጽ ባይሆንለት እንኳን ፍቅሩን፣ ትኩረቱንና እገዛውን ሊሰጣት ይችላል። የወንዶች ግራ መጋባት። የሴቶች የስሜት ሞገድ ካወቀ በኋላ እንኳን ቢል ግራ ይገባው ነበር። በሚስቱ የጉድጓድ መግቢያ ጊዜ እሷን ማዳመጥ ለምዶ ነበር።
ስለሚያበሳጨት አንዳንድ ነገሮች በምትናገር ጊዜ እሷን ለመጠገን ወይም ጥሩ ስሜት እንዲኖራት ለማድረግ ሐሳቦችን ከመሰንዘር መታቀብ አውቆ ነበር። ምንም ጥሩ የስሜት ለውጥ ባለማሳየቷ ምክንያት ከ20 ደቂቃ በኋላ በጣም ይበሳጭ ነበር። እንደነገረኝም መጀመሪያ አዳምጣታለሁ። እናም የበለጠ ክፍትና ብዙ የምታጋራኝ ይመስላል። ነገር ግን የበለጠ መናደድና መበሳጨት ትጀምራለች። ብዙ ባዳመጥኳት ቁጥር የበለጠ የምትበሳጭ ይመስላል። የበለጠ መበሳጨት እንደሌለባት እነግራታለሁ እና የባሰ ግጭት ይፈጠራል ይላል። ምንም እንኳን ቢል የሚያዳምጣት ቢሆንም ሊጠግናትና ሊረዳት ይሞክር ነበር። ወዲያውኑ ጥሩ ስሜት እንዲኖራት ይጠብቅ ነበር። ቢል ያልተረዳው የነበረው ነገር አንዲት ሴት ወደ ጉድጓድ ከገባችና እንድትወጣ እገዛ እየተደረገላት መሆኑ ከተሰማት ጥሩ ስሜት አታሳድርም። የባሰ መጥፎ ስሜት ይኖራታል። የሱ እገዛ በእርግጥ ቶሎ ስሜቷ ወርዶ ታች እንዲነካ ሊረዳ ይችላል። እናም ይሄኔ ጥሩ የስሜት ለውጥ ልታደርግ ትችላለች። ሐሳበ ቀና ለመሆን መጀመሪያ ታች መድረስ ይኖርባታል። ያ ነው ዑደቱ። ቢል ግራ ተጋብቶ ነበር፣ ምክንያቱም ቢያዳምጣትም ከሱ እገዛ ምንም ጥቅም ወይም መሻሻል ያላገኘች ሆና ብቅ ትል ስለነበር ነው። ለሱ የበለጠ በመጥለቅ ላይ ያለች ትመስለው ነበር። ይህንን መደናገር ወይም ግራ መጋባት ለማስወገድ ወንዱ እገዛው እየተሳካለት ቢሆን እንኳን የበለጠ ልትበሳጭ እንደምትችል ማስታወስ ነው። በዚህ አዲስ ብልህነት በመታገዝ ቢል የበለጠ ተገንዛቢና ትዕግስተኛ ለመሆን በቅቷል። ሜሪ ጉድጓድ ከገባች በኋላ የበለጠ አጋዥ መሆኑ ከማወቁም በተጨማሪ ለምን ያህል ጊዜ ተበሳጭታ እንደምትቆይ መጠቆም የሚያስችል ዘዴ እንደሌለም ተገንዝቧል። አንዳንድ ጊዜ ጉድጓዱ ከሌላው ጊዜ በተለየ ጥልቅ ይሆናል። የቃለ ምልልስና ጭቅጭቆች፣ ክርክሮች፣ ዳግም ክስተት። አንዲት ሴት ከጉድጓድ ስትወጣ የቀድሞዋን አፍቃሪ ሴት ሆና ትመጣለች። ይህን ጥሩ ለውጥ በአጠቃላይ ወንዶች በተሳሳተ ግንዛቤ ይወስዱታል። ወንዱ ሲያስጨንቃትና ሲያበሳጫት የነበረውን ማንኛውም ነገር ተቆርጦ እንደተጣለ ወይም እንደተፈታ አድርጎ ያስባል። ሞገዷ በድጋሚ መውደቅ ሲጀምር የቀድሞ አይነት ርዕሶች እንደገና ሊነሱ ይችላሉ። እነዚህ ርዕሶች ዳግም ሲነሱ ትዕግስቱን ያጣል፣ ምክንያቱም ተቆርጠው ተጥለዋል ብሎ ያስብ ስለነበር ነው። ሞገዱን ባለመገንዘብም ጉድጓድ ውስጥ በምትሆን ጊዜ ስሜቷን ማጽዳትና ማበረታታት ያንሰዋል። በዚህ የሴቷ ያልተፈታ ስሜቶች ዳግም ክስተት ወቅት እሱ ትክክል ያልሆኑ ምላሾች ሊሰጥ ይችላል። እነዚህም ስንት ጊዜ ነው ይህንን ጉዳይ ያነሳ ነው? ሁሉም ከዚህ በፊት ሰምቻችኋለሁ። ያንን መስርተናል ብዬ አስብ ነበር። ከዛ ውስጥ የምትወጪው መቼ ነው? ይህንን ድጋሚ ድርድር ላደርግበት አልፈልግም። ይሄ እብደት ነው። ተመሳሳይ ክርክር በማድረግ ላይ ነን። ብዙ ችግር ለምን ሊኖር ቻለ? አንዲት ሴት ጉድጓድ ውስጥ በምትገባበት ጊዜ ጥልቅ የሆኑ ጉዳዮች መከሰት ይጀምራሉ። እነዚህ ጉዳዮች ከግንኙነታቸው የመነጩ ሳይሆኑ ብዙ ካለፈ ግንኙነቷና ከልጅነቷ የመነጩ ናቸው። ወደ ጉድጓድ እየገባች መሆኗን ወይም የእሱን ፍቅር በጣም የምትፈልግበት ጊዜ መሆኑን የሚጠቁሙ ማስጠንቀቂያዎች። የሚሰሟት ስሜቶች መዳከም፣ አለመረጋጋት፣ ቅሬታ፣ መጨነቅ፣ ግራ መጋባት፣ መሰላቸት፣ ተስፋ ቢስነት፣ ፍላጎት ማጣት፣ መጠይቃዊ ወይም ትዕዛዛዊ መሆን፣ መታቀብ፣ ጥርጣሬ፣ ተቃውሞ ወይም አለመስማማት። በዚህ ወቅት ልትናገራቸው የምትችላቸው ንግግሮች ገና ብዙ የሚሰራ ነገር ይቀራል። ተጨማሪ ብዙ እፈልጋለሁ። ሁሉንም ነገር እኔ ነኝ የምሰራው። እና ለምን እንደሆነ አልገባኝም። ከዚህ የበለጠ ምንም ማድረግ አልችልም። ምን ማድረግ እንዳለብኝ አላውቅም። ምንም አልጨነቅም። የፈለግከውን አድርግ። ይገባሃል? አይሆንም፣ ያንን አልፈልግም። ምን ማለትህ ነው? እንዴት ልትረሳ ትችላለህ? በዚህ አስቸጋሪ ወቅት የበለጠ እገዛ ሲያደርግላት በግንኙነታቸው ላይ እምነት ማሳደር ትጀምራለች። እንዲሁም በአብሮነታቸው ላይ ግጭት ሳታስከትልና ሕይወቷን አስቸጋሪ ሳታደርግ ወደ ጉድጓድ መግባትና መውጣት ትቀጥላለች። ይህ በመፈቃቀር ላይ ለተመሰረተ ግንኙነት በረከት ነው። ሴቷን በጉድጓድ ውስጥ ባለች ጊዜ እገዛን ማቅረብ ልዩ የሆነ የምታመሰግነው ስጦታ ነው። ቀስ በቀስም አንቆ ይዟት ከነበረው የቀድሞ ትውስታዎቿ ተጽዕኖ ነፃ ትሆናለች። የስሜት መዋዠቅ አሁንም ያለ ቢሆንም የማፍቀር ተፈጥሯን በከባድ ሁኔታ ጥላ የሚያጠላበት አይሆንም። መፈለግን መረዳት። በትምህርታዊ ስብሰባዊ ወቅት ቶም በግንኙነታችን መጀመሪያ አካባቢ ሱዛን በጣም ጠንካራ ትመስል ነበር፣ ነገር ግን ወዲያውኑ አስቸጋሪ ሆነች። እንደማፈቅራትና በጣም እንደምታስፈልገኝ ያረጋገጥኩላት ትዝ ይለኛል። ከብዙ ንግግር ወይም ውይይት በኋላ ያንን መሰናክል ማለፍ ችለን ነበር። ነገር ግን ከወር በኋላ የዛውኑ አይነት ያለመተማመን ወይም አለመረጋጋት ስሜት ውስጥ ገባች። በመጀመሪያው ጊዜ ፈጽሞ ያላዳመጠችኝ ትመስል ነበር። በጣም በመናደዴና በእሷ ተስፋ በመቁረጤ ትልቅ ጭቅጭቅ ውስጥ ገብተን ነበር ሲል ቅሬታውን ገልጾ ነበር። የእሱ አይነት ሁኔታ የገጠማቸው ብዙ ወንዶች እንዳሉ በተመለከተ ጊዜ ቶም በጣም ተደንቆ ነበር። ቶም ሱዛንን በተዋወቃት ጊዜ የስሜቷ ማዕበል ወይም ሞገድ ማንሰራራት ላይ ነበር። ግንኙነታቸው እየበረታ ሲሄድ ሱዛን ለቶም ያላት ፍቅር ያድጋል። ሞገዷ ከፍተኛው ጫፍ ከነካ በኋላ ድንገት አስቸጋሪ መሆን ጀመረች። እምነት ያጣችና ብዙ ትኩረት የምትሻም ሆነች። ይህ ወደ ጉድጓድ የምታሽቆለቁልበት ጅማሬ ነበር። ቶም ይህ ለውጧ ሊገባው አልቻለም ነበር።
ነገር ግን ሰዓታት በፈጀ ውይይት ሱዛን ጥሩ ስሜት አሳድራ ነበር። ቶም ፍቅርና እገዛውን አረጋግጦላት ነበር። በዚህ ጊዜ ሱዛን እንደገና ማንሰራራት ጀመረች። በውስጡም እፎይታ ተሰምቶት ነበር። በዚህም ቶም በግንኙነታቸው ላይ ተከስቶ የነበረው ችግር በብቃት ፈትቻለሁ ብሎ አስቦ ነበር። ነገር ግን ከወር በኋላ ሱዛን በማሽቆልቆል ተመሳሳይ ባህሪዋን ጀመረች። በዚህ ጊዜ ቶም ምንም ሊገባውና ከሷ ሊስማማ አልቻለም። ትዕግስት አልባ ሆኖም ነበር። ከወር በፊት እንደሚያፈቅራት ያረጋገጠላትን ባለማመኗ የተሰደበ መሰለው። ራሱን ለመከላከልም ይህንን ዳግም የተፈለገው ነው የማረጋገጫ ፍላጎቷን የተሳሳተ ወይም መጥፎ ውሳኔ ሰጠው። በዚህ ምክንያትም ጭቅጭቅ ውስጥ ገባ። ብልህነት ወይም አስተዋይነት። የሴቶችን ሞገዳዊ ጸባይ በመገንዘብ ቶም የሱዛን ዳግም አስቸጋሪነትና አለመረጋጋት ተፈጥሯዊ የማይፋቅ ወይም ደግሞ ከመሆን የማይቀርና ጊዜያዊ እንደሆነ ተገነዘበ። ለጥልቅ ስሜቷ ይሰጣት የነበረው ፍቅር የተሞላ ምላሽ እስከ መጨረሻው ይፈውሳታል ብሎ ያስብ የነበረው የዋህነት ወይም አለማወቁ መሆኑን ተገለጸለት። የቶም እሷን በጉድጓድ ውስጥ ባለች ጊዜ በተሳካ ሁኔታ መርዳት መማር ውስጣዊ ፈውስ በቀላሉ እንድታገኝ ከማስቻሉም በተጨማሪ በእነዚህ ጊዜያቶች ጸብ እንዳይጭሩም ረድቷቸው ነበር። ቶም ከስር በተጠቀሱ 3 ግንዛቤዎች ተበረታቶ ነበር። አንደኛ፣ የወንዱ ፍቅርና እገዛ ሴቷን ከነበሯት ስሜቶች በፍጥነት ሊያወጣት አይችልም። የእሱ ፍቅር ወደ ጉድጓድ የምታደርገውን ጥልቅ ጉዞ አስተማማኝ ያደርግላታል። ሴት በሁሉም ጊዜ አፍቃሪ እንድትሆን መጠበቅ የዋህነት ነው። እነዚህ የተነሱ ርዕሶች በሌላ ጊዜ በተደጋጋሚ ሊነሱ እንደሚችሉ መጠበቅ አለበት። ሆኖም ግን በእያንዳንዱ ጊዜ የሚያደርገውን እገዛ ሊያሻሽል ይችላል። ሁለተኛ፣ የሴቷ ወደ ጉድጓድ መግባት የወንዱ ጥፋት ወይም ድክመት አይደለም። በጣም ረዳቷ በመሆን ይህንን ነገር ከመከሰት ሊገታው አይችልም። ነገር ግን በእነዚህ አስቸጋሪ ጊዜዎች አጋር ሊሆናት ይችላል። ሶስተኛ፣ ሴቷ አሽቆልቁላ ታች ከደረሰች በኋላ ሳታስብ ወይም በድንገት እንደገና የማንሰራራት ችሎታ ወይም አቅም በውስጡ አለ። ወንዱ ሊያስተካክልላት አይችልም። አልተጎዳችም ወይም አልተጎሳቆለችም። ነገር ግን የእሱን ፍቅር